ለቤተ ክርስቲያኗ መልካም ነገር በማድረግ ነው የመንግስተ ሰማይ ቁልፍ ያለው በፖፑ እጅ ነው የሚል በጣም የደከመ ነገር ሲናገሩ ኖ ኖ ኖ ኖ አይደለም ሰው የሚጸድቀው ብሎ ከሮሜ ላይ መልስ አግኝቷል። ከሞት በኋላ ህይወት አለ። በምን አወክ በሉኝ። ኢየሱስ ነገረኝ። አሳይ በትምህርት አይደለም አሳየኝ። ጄምስ he changed his life because of the walk of Christ ነው። ከክርስቶስ ኢየሱስ ጋር የሄደበት አካሄድ ነው ሰውየውን ለአንዴና ለመጨረሻ የለወጠው። ማራናታ አሜን። ላምብብና ያዕቆብን መጽሐፍ እንግዲህ ሳምንቱን ስንበላው ነበር። ጌታ ይመስገን። ጌታ ቸር ነው። ሊዲዬ ካሜራሽን ክፈች አሁን ማለት ነው። ዛሬ ቁጥር አንድን ብቻ ነው የምናየው ማለት ነው። ቁጥር አንድን ብቻ ነው የምናየው። It's powerful. Okay, praise God. Okay. ያዕቆብ ኦኬ። በመጀመሪያ ደረጃ ሰው በጣም ፓወርፉል ያደረገው ነገር ምንድነው? ናሂዬ ነክቶታል። ቁጥር አንድ ላይ አይታችሁት ከሆነ የእግዚአብሔርና የጌታችን የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ይላል። ሌላኛው ትርጉሙ ነው ሰላም ለእናንተ ይሁን ብሎ ነው ያዕቆብ የሚለውና ያዕቆብ እኔ ይህን ሳምንት ሳለቅስ የነበረበት ሊደርሺፕ አመለካከቴን የቀየረ መጽሐፍ ነው። አይሙሬን የበተነው ትሁት ያደረገኝ በተለይ የጌታን የመጨረሻ ትህትናውን ያየሁት በዚህ መጽሐፍ ውስጥ ነው። ያዕቆብ ሪፍሌክሽን ኦፍ ጂሰስን ያሳየኝ የኢየሱስ ክርስቶስን የትህትና ጥግ አሳይቶኛል። ለምንድነው ያሳየህ አሊ ብላችሁ ብትሉ ያዕቆብ እዚህ ጋር ባሪያ ነኝና ምንድነው በእንግሊዘኛው ስሌቭ የሚለው ቃል የግሪክ ወርድ ስሌቭ የሚለውና ሰርቨንት ይለያያል። ስሌቭ ማለት ቶታል ሰሚሽን ማለት ነው። ምንም አይነት ነገር ፍቃድ የሌለው የተሸጠ ማለት ነው። ኦኬ ያዕቆብ ይህንን ባሪያ ብሎ የሚለው ስሌቭን እንጂ ሰርቨንትን አይደለም። ኦኬ አረ ነው በአማርኛም እንዴት አድርጌ እንደምትጠራ አገልጋይ። ኦኬ አገልጋይና ባሪያ የሚለው አሚን ሁለቱ የሚገናኝ ነገር አለው። አገልጋይ ባሪያም ነው። ገብቷችኋል? ነገር ግን ባሪያ አገልጋይ ላይሆን ይችላል። ተግባባን? ምክንያቱም ባሪያ ብለን ካልን የራሱ ፍቃድ የሌለው በጌታው ስር የሚስተዳደር ማለት ነው። አገልጋይ ነኝ ብሎ ካለ ግን አንድ ሰው መጥቶ ሊሰራልህ ይችላል። ያዕቆብ ስሌቭ እንጂ ሰርቨንት አይደለም። he's not the servant, he's a slave. ስሌቭ የተገዛ ነው፣ ሙሉ ለሙሉ የተሸጠ ባሪያ ነውና ያዕቆብ ለታላቅ ወንድሙ ለኢየሱስ ስሌቭ እንደሆነ ነው የሚነግረን። እና it is a mind blow. okay ያዕቆብን ማርቆስ በምዕራፍ 6 ላይ ሄዳችሁ ተመልከቱ። ሄደን ማየት እንችላለን። የሱ ወንድም እንደሆኑ አንዳንድ ጥቅሶችን መመልከት ያለብን ይመስለኛል። ያዕቆብ ምዕራፍ 6 ላይ ሄዳችሁ አንብቡልኝ። ማርቆስ ምዕራፍ 6 ባሰለሽ ቁጥር 6 ላይ አንድ ጀምሮ አንብበው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ከዚህም ወጥቶ ወደ ገዛ ሀገሩ መጣ፣ ደቀ መዛሙርቱም ተከተሉት። ሰንበትም በሆነ ጊዜ በምኩራብ ያስተምር ጀመረ። ብዙዎችም ሰምተው ተገረሙና እነዚህን ያሉ ነገሮች ይህ ከወዴት አገኛቸው? ለዚህ የተሰጠችው ጥበብ ምንድናት? በእጁም የሚደረጉ እንደዚህ ያሉ ታምራት ምንድን ናቸው? ይህ ጸራቢው የማርያም ልጅ ያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? ኦኬ ስለዚህ ማርቆስ እየነገረን ያለው ያዕቆብ ወንድሙ ነው። ይሄ ደግሞ የሆነው ኢየሱስ የተወለደበት ከተማ ላይ መተው ነው ጥያቄ የተጠየቀው። እሱ የሚያደርገውን ነገር ጥያቄ ጠይቀው እንዴ አናቀውም ወይ ነው ያሉት እኮ አይደል? አናቀውም ነው ያሉት ኢየሱስን።
እና ብለው ሜንሽን ያደረጉት ከፋሚሊዎቹ ሲሆን አንደኛው ወንድሙን የተጠራው ያዕቆብ ነው። ያዕቆብ እዚህ ላይ መጽሐፍ ቅዱስ በተለይ ኒው ቴስተመንት ላይ 5 ያዕቆቦች አሉ። መጨረሻ ላይ የቀረው ሐዋርያ ሥራ ምዕራፍ 12 ላይ የቀረ አንድ ያዕቆብ ነበረ። እሱ ተገሏል። ስለዚህ ምንም አማራጭ የለንም፣ የጌታችን ወንድም እንደሆነ ምስክር ነው ማለት ነው። ምክንያቱም ከዛ በኋላ ሌላ ያዕቆብ ስለሌለ እሱ ደግሞ ማርቆስ ከነገረን 6 ላይ ይሄ ሰውዬ ወንድም አለው፣ የኢየሱስ ታናሽ ወንድም ነው፣ ሃፍ ብራዘር ነው። ኦኬ ስለዚህ ወንድሙ ነው ይሄንን የጻፈው። ወንድሙ ግን ሲጽፍለት የኢየሱስን የህይወት ታሪክ አይደለም የጻፈልን፣ የሱን የህይወት ታሪክ እንጂ። ደግሜ እለዋለሁ፣ የኢየሱስን የህይወት ታሪክ አይደለም የጻፈልን የሱን ህይወት ታሪክ ነው። ያዕቆብን የጻፈልን እሱ ማን እንደሆነ ነው። ምክንያቱም ያዕቆብ ኢየሱስ ሞቶ እስኪነሳ ድረስ አያምነውም ነበረ። እማያምነው ለምንድን ነው ቢባል ያዕቆብ ኢየሱስን ያላመነው ለምንድን ነው ቢባል አንደኛ ወንድሙ ነው፣ አብሮት ነው ያለው። ኢየሱስ 30 ዓመት ሲኖር አባቱ በሚባለው ዮሴፍና በእናቱ ቤት በማርያም ቤት ውስጥ ሳለ ምንም አይነት ከአብ ዘንድ የተሰጠውን ተልእኮ ሲያከናውን አታዩም፣ ሂዩማኒቲውን እንጂ ኦኬ ሰውነቱን እንጂ። አሁን እዚህ ጋር ሁላችሁም እንድሰሙኝ ይፈልጋለሁ። there is time ሊኖረን ይገባል ማለት ነው። ከኢየሱስ እዚህ ጋር ዲቪኒቲውንና መሲህነቱን ወይም ደግሞ ክርስቶስ እንደሆነ በነበረበት 30 ዓመት ያዕቆብ ምንም አይነት ምልክት አላየም። የተለየ ላይፍ ስታይል አልኖረም ማለት ነው ጌታችን። እኔ ይሄን መጽሐፍ አስለቅሶኛል ሳይ ለምንድን ነው ብትሉ አሚን እንደ አንድ ቤተሰብ ውስጥ እንዳደገ ሰው አስቡት። ታላቅ ወንድማችሁ ድንገት ተነስቶ እኔ መሲሁ ነኝ ቢላችሁ ማለት ነው ከ30 ዓመት በኋላ ተነስቶ እኔ እኮ መሲሁ ነኝ ቢል ያዕቆብ ሊደናበር ይገባል። ለምንድን ነው ይሄንን ያለው? ምንም አይነት ፍንጭ አላሳየም ኢየሱስ። አገልጋዮች በጣም ስሙኝ፣ ልታገለግሉ የምትፈልጉ ወጣቶች በደንብ ስሙኝ። አላሳየም ፍንጭ። ታውቃላችሁ እኛ ምርጥ ህልም አይተን እኮ አንቋጥርም። በተለይ መሲን ከሆናችሁ ምርጥ ቪዲዮ መዝሙር ከመጣ መስራታችሁ ግድ ነው። here we go አስባችሁታል? እንዴት እንደምንፈተን አስባችኋል ወይ? የእግዚአብሔር ልጅ ዓለምን ሊያድን የሚችል ፓኬጅ መልእክት ይዞ መጥቶ እንደ ታላቅ ወንድም እንጂ እንደ መሲህነት አልኖረም። ተልእኮ እንዳለው ሰው አልኖረም ኢየሱስ። በተመሳሳይ ደግሞ መልእክት እንዳለው ነው እንጂ ኖረው ሰዎች መልእክቱን የሚንቁበት ላይፍ ስታይልም አልኖረም። እዝናሮ አሰም ነገ የሚሸማቀቅበትን ህይወትም አልኖረም። መልእክተኛም ነኝ ብሎ ደግሞ አላካበደም ኢየሱስ። አሜን። what a mind blowing guys። ገባይ ውሽ በጣም አንደርስታንድ ካደረጋችሁ ይሄንን ገብቷችኋል። መልእክት ያለው ሰው ነገ መልእክቱን ሲያቀርብ እንዳያሸማቀቁት መልእክት እንዳለው ሊኖር ይገባል። ሁለተኛ ደግሞ መልእክት ያለው ሰው መልእክት አለኝ ብሎ ሳያካበድ መኖር አለበት ማለት አሜን። ሁለቱንም መልክ ተመልኩ፣ ምን አይነት ዲሲፕሊን እንደሚፈልግ ማለት እንደ ሚኒስተር እንደ አገልጋይ መልእክት ውስጡ እንዳለው ሰው ታውቃላችሁ። ብዙዎቻችን የገደለን መልእክት ስላለን ነው። ትዕቢተኛ ነና። ኢየሱስ ዲቫይን ኔቸር በአንድ ማንነት ውስጥ በአንድ አካል ውስጥ ሁለት ማንነት ኖሮት ምን ማለት ነው? ፍጹም አምላክ ፍጹም ሰው ሆኖ ዲሲፕሊን ሆኖ ኖሯል ጌታ።
ገብቷችኋል? አሁን ጫማዬን ጥረጉልኝ ብሎ አያውቅም፣ ይጠርጋል እንጂ። በነገራችን ላይ ሞክ አድርገውበታል፣ ፈን አድርገውበታል። እነ ያዕቆብ በጣም ፈን አድርገውበታል። ዮሐንስ ምዕራፍ 7 ላይ ሄዳችሁ ተመልከቱ ምን እንደሚል። በጣም ፈን አድርገውበታል። ይሁና እዩ አይደል? አስባችሁታል? አሜን። ሳይኮሎጂካሊ እንዴት እንደምትመቱ ማለት ነው። ፒኤችዲን ተመረ ቤት ስትጠርግ መቶ አንተ ፒኤችዲ ያለ ምን ቤት ትጠርጋለህ? በቃ አንተ ማንም አይቀበልህም ማለት ነው። በቃ አንተ ዝም ብለህ ታካብዳለህ እንጂ አይደለም ቢላችሁ የሚሰማችሁን ስቡ። እኔ አሁን ከኢየሱስ ጋር ላወዳደራችሁ ስላልፈለግኩ ነው። ኦኬ መልእክቱ ኖሮባችሁ አንተ መልእክተኛ ነው ወይ? ይሁና ዮሐንስ 7ን ተመልከቱ እና አንብበው። ያገኘ ሰው ካለ ያንብብልኝ። እሺ እኔ በተለይ 5 ላይ ግን ከአንድ ጀምሮ አንብቡት ሐሳቡ እንዲገባችሁ። ላንብበው አለ ሰው ቶሎ ጥቅስ አውጡልኝ። ከዚህም በኋላ ኢየሱስ አይሁድ ሊገሉት ይፈልጉ ስለነበረ በይሁዳ ሊመላለስ አይወድም ነበረና በገሊላ ይመላለስ ነበረ። ይሁድም የዳስ በዓል ቀርቦ ነበረ። እንግዲህ ወንድሞቹ ደቀ መዛሙርት ደግሞ የምታደርገውን ሥራ እንዲያዩ ከዚህ ተነሳና ወደ ይሁዳ ሂድ፣ ራሱን ሊገልጥ እየፈለገ በስውር የሚሰራ የለምና እነዚህም ብታደርግ ራስህን ለዓለም ግለጥ አሉት። ወንድሞቹስ እንኳን አላመኑበትም ነበርና። ወንድሞቹስ እንኳን አላመኑበትም። ይሄ ኤጅ በነገራችን ላይ እችኛዋ ታይም ይሄ አላመኑበትም ነበር የሚለው ኤግዛክትሊ ታይሙ ደርሷል ማለት ነው። ምክንያቱም ኢየሱስ አገልግሎት የጀመረው በ30 ዓመቱ ነው አይደል? እንትን አይደለም ላይክ አንደኛ ሂዝ አ ቢግ ብራዘር የመጀመሪያ ልጅ ነውና እንዲህ አይነት ቀን ላቀልድበት ታላቅ ወንድም ላይ ማለት አገኛችሁ። ሰው የሆነ ሽታ አስተዋል ወንድሞቹ። ኢየሱስ አንድ መልእክት ይዞ መጥቷል። ያለው መልእክት ደግሞ ዓለምን ከኃጢአቱ አላቆ ለእግዚአብሔር ለአባቱ መስዋዕት የሚያቀርብ ማንነት ነው ውስጡ ያለው። ይህም መልእክት ይዞ መጥቶ ወንድሞቹ ግን አላመኑበትም ነበር። አንዳንዴ ሳይኮሎጂካሊ የሚያሳብዳችሁን ነገር ልንገራችሁ። በጣም በጥንቃቄ እንድትሰሙ ይፈልጋሉ። በጣም በጥንቃቄ በተለይ ከእግዚአብሔር ዘንድ ተልእኮ ተቀበላችሁ እግዚአብሔር ጠራኝ የምትሉ ሰዎች አሊያም ደግሞ ቪዥን ውስጥ ያለ አንድ ነገር እየተንቀሳቀሰ ነው። የግድ ቸርች ላይ መስበክ ብቻ ላይሆን ይችላል። some kind of vision እግዚአብሔር ኖሯ ሰጥቷችሁ ሰዎች ባለመቀበል ዲፕሬሽን ውስጥ የገባችሁ ሰዎች አላችሁ። በጣም ተጽዕኖ ውስጥ የገባችሁ ምክንያቱም የናንተን ከእግዚአብሔር መልእክት እንደተቀበላችሁ ትልቁ ሊረዳችሁ የሚችሉ ሰዎች ፋሚሊዎቻችሁ ናቸውና ኢየሱስን የደረሰው ነው። አላመኑበትም ነበረ። ጥያቄ ራሳችሁን እንድትጠይቁ ያደርጋል። የእውነት እግዚአብሔር ነው ወይ የሰጠኝ? የናቴ ልጆች ሳይቀበሉኝ ሲቀሩ ፋሚሊ እንዲህ ነው እንዴት እንደሚያም ተመልከቱ ወዳጆቼ። ብዙዎቻችን የምንወድቀው እኮ ሚዲያ ባለመቀበል ነው። እኛ እኮ ልናብድ የምንደርሰው የማንነት ቀውስ ውስጥ ምንገባው አትረባም አትጠቅምም የሚሉ ሰዎች ነግረውን እንደማንረባ እንደማንጠቅም ያሳምነናል። ሚዲያ ያሳምነናል። ኢቭን ኢዝናት እኮ ትክክል እኮ አይደለም። ለምሳሌ እዚህ ውስጥ እኔም አይታችሁኝ አታውቁም። የእውነት በስጋ ተገናኝተን አናውቅም። ጆሽ አግኝቶኛል። ምንም አይዲያ የለህም። እዚህ ጋር መልእክቴን ሰምተህ በአንድ ቀን ስተት እኔ የተሳሳተ ፍጥረት መሆኔ መንገር አንዳንዱን ዲፕሬሽን ውስጥ ይከተዋል። ምን እኔ አልጠቅምም ሰዎች እንደዚህ እኮ አሉኝ ያለ መቀር ከኔ ኢማጂን ኢየሱስን መሲህነቱን ያልተቀበሉት የገዛ ወንድሞቹ ናቸው። ይሄ the most painful ነገር ነው። ሶሳይቲ አይደለም። ስሙኝ በደንብ አድርጋችሁ የገዛ እናትና አባት ሊቀይሩ አይገባህም። አንተ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ትዝ ይላችኋል። በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች ይሁኑ ዘንድ ስልጣን ሰጣችሁ ብሎ እነሱ ከስጋና ከደም ፍቃድ አልተወለዱም ይላል፣ በእግዚአብሔር ተወልደዋልና።
እኔ ኢየሱስን የተቀበልኩ ጊዜ አበቃልኝ። ከእናትና ከአባቴ ጋር ያለኝ ፕላን ወደ ዘላለማዊ ፕሮግራም ውስጥ ገብቻለሁ ማለት ነው። 4 ነጥብ። እኔ አሁን እነግራችኋለሁ። እናቴ ለመጀመሪያ ጊዜ ዲሲቭ ያደረገችኝ መንገድ ልንገራችሁ። እናቴ እንደዚህ አለችኝ፣ አንተ እንትን ዘር ነህ አለችኝ። አያቴ ደግሞ አይደለም አሉኝ። ሁለቱንም መከራከር አልችልም። እናቴ ስታረግ ስላልነበርኩኝ አናደ አልነበርኩም። እንዴት አላዋለድኳት? እኔ ነኝ የተወለድኩት። አንተ ዘር እንትን ነው ስትለኝ እሺ ብዬ ለ14 ዓመት ሸወደችኝ እናቴ፣ እንትን ነኝ ብዬ ማለት ነው። ከዛ በኋላ አያቴ ደግሞ እንትን አይደለም አሉ። ተጫወቱብኝ ሁለቱም። የማንነት ቀውስ ባልተገኛችሁበት ቦታ ሲነገራችሁ ታምና። ምክንያቱ ሺዝ ማይ ማም እናቴ ናት ያረገዘችኝ። አንተ ጉራጌ ነኝ ስትለኝ ጉራጌ ነኝ ስላት አያቴ ደግሞ አይ አንተማ ሶማሌ ነህ፣ አረ ሶማሌ ነኝ ስላ አይ አክስቴ መጡ፣ ሁለቱም ማሽተዋል አይደለም። እንዴት ቀውስ ውስጥ እንደሚከታችሁ ማለት ነው። ይኸውላችሁ በደንብ አድርጋችሁ ስሙኝ። በሚገርማችሁ ሁኔታ ዳግም ስወለድ ግን የማንነት ቀውስ አላጋጠመኝም። ምክንያቱም ዳግም መወለዴን ሰው ፕሩቭ የሚያደርግልኝ አይደለም እኔ እንጂ መንፈሱ ለመንፈሳችን የእግዚአብሔር ልጆች እንደሆንን ይመሰክርልናል። ሮሜ ምዕራፍ 8 ላይ የማንነት ቀውስ ሂሊንግ የሚያገኘው ከእግዚአብሔር የተወለዳችሁ ቀን ብቻ ነው። ያንን በእርግጠኝነት ስትቀበሉ ኢየሱስ አይዴንቲቲ ክራይሲስ የሌለበት አብ ከሰማይ ያወረደው ከድንግል ማርያም እንደተወለደ እሱ ነው የሚያውቀው። ሌላውስ መንፈስ ቅዱስ ካረዳው በቀር እንደማይቀበለው ኢየሱስ እርግጠኛ ነው። በጌታ እችን ስሙ፣ እርግጠኛ ነው ጌታ። ስለዚህ ስለ ኢየሱስ የሚሰጡት ማንኛውም አመለካከትና ሐሳቦች ሰዎች ስላልተገለጠላ ያዝንላቸዋል እንጂ አያዝንባቸውም። ያዝንላቸዋል። በወንድሞቹ ኢየሱስ አላዘነባቸውም። he knows without the Holy Spirit ማወቅ እንደማይችሉ ያውቃል። አብረው ስለተወለዱ ያውቁታል ማለት አይደለም ኢየሱስ። አሁን የማንነት ቀውስ ውስጥ የገባችሁትን ላሳያችሁ። አታምርም፣ አንተ እኮ አትረባም ምናምን ሲላችሁ ድቅቅ ብላችሁ ትሰባበራላችሁ። ከዚህ በፊት ነግራችኋለሁ፣ በደንብ ስሙኝ። አንድ ፓስተር እንዲህ አልኩት፣ በጣም በውድቀቴ ስላዘንኩኝ ራሴን ላጠፋ ነበር ብዬ ለፓስተሩ እኔም በመናዘዝ መንፈስ ስነግረው እንዲህ አለኝ፣ ባትሞት ነው የሚገርመኝ አለ። ይሄ እኮ በጣም ራስን ልታጠፋ ትችላለህ። እኔ እኮ እያለቀስኩ ነው የነገርኩት። ከዛ ያ ሰውዬ ፓስተር ስለሆነ ነው በጣም ለ2 ዓመት ድምፁ ከጆሮዬ ሊወጣ አልቻለም ማለት ነው። ከዛ ተቀበልኩት። ለካ እኔ ጤነኛ ሰው አይደለሁም። I'm stupid አሳመነኝ because I believe he's anointed a man of God ብዬ ስላመንኩ ማለት ነው። ስሙኝ በደንብ አድርጋችሁ። ከዛ ያን ሰውዬ ሰምቼው ከዓመት በኋላው ደግሞ ይሄው ሰውዬ ረገመኝ ማለት ነው በቃሉ። እዚህ ጋር ቁጭ ብያለሁ እየሰማሁት እየነገ አንተ አትለወጥም መቼም ድንጋይ ራስነ አንተ ከምትለወጥ ሰማይ ዝቅ ቢል ይሻላል። በጣም በሱ ቤት ምን እያደረገኝ ያለው በኃጢአቴ እየኮነነኝ ያለው እንድመለስ ማለት ነው። ግን ዲመን ሲጠቀምበት እኔ ፌንት ሰራውኝና ወደኩኝ ማለት ከወንበር ላይ እና ለአንድ ሳምንት ፓራላይዝድ ነው የሆንኩት። እጅ አይንቀሳቀስም፣ እግሮች አይንቀሳቀስም፣ ፓራላይዝድ ሆንኩ። ስሙኝ በደንብ አድርጋችሁ። ባለቤት የደወለችልኝ እንደምንም ብዬ ስልኩን አነሳውኝ። እንዲህ አለችኝ፣ ስማ አለችኝ፣ እግዚአብሔር ነገረኝ አንድ ነገር። ምን ነው ስላት፣ ምን አለ ስላት፣ አንተ የእግዚአብሔር ሰው ነህ፣ እግዚአብሔር ይወድሃል፣ ይጠቀምባት ስል ያ ድምፅ ላይፍ ውስጥ መግባት ጀመረ። እግዚአብሔር ፊት ነው የምላችሁ የሆነ መንፈስ ለቆኝ ሲል ተሰማኝ ማለት ብድግ ብዬ ማወጀም ተጠርቻለሁ። እግዚአብሔር ጠርቶኛል፣ እግዚአብሔር ቀብቶኛል፣ የእግዚአብሔር ልጅ ነኝ፣ እግዚአብሔር ወዶኛል ስል ያ ስፒሪት ነፍሴን የያዘው ሽባ ያደረገኝ ነገር ለቆኝ ሲወጣ ተሰማኝ። እንደዚህ አይዴንቲቲያችሁን የሚቀይሩ ሰዎች አሉ። በወደቃችሁበት ውድቀት ውስጥ ገብተው ከኢየሱስ ደም ይልቅ የወደቃችሁት ማንነታችሁን እንዲቀይሩ የሚያደርጉ ማለት ኢየሱስን ተመልከቱት ጋይስ። አስባችሁ ወንድሞቹ እንኳን አያምኑበትም።
ነበረ። አንዳንዶቻችሁ አይ አምላክ ስለሆነ ምንም አይሰማውም እንዳትለኝ ደከመ የሚል ቃል አለ፣ ራበው የሚል ቃል አለ አይደለ? አባት ሆይ እቺ ጽዋ ከኔ ትለፍ የሚል ቃል አለ። መስቀሉን ይዞ እየሄደ ደክሞታል ኢየሱስ። እንደኔና እንደናንተ ፍጹም ሰው ነበር። ስለዚህ ወንድሞቹ አላመኑበትም፣ ያውም የእምዬ ልጆች። ሂስቶሪካሊ ስሙኝ በደንብ አድርጋችሁ፣ አባታቸው ዮሴፍ ገና በልጅነታቸው ነው የሞተው። ሰው የቤተሰብ ኃላፊነት በበኩር ልጅ ላይ ነው የሚወድቀው። ሰው ወንድሞቹን ቴኬር ሲያደግ የነበረው ኢየሱስ ራሱ ነው። ለዚህ ነው የጸራቢው ልጅ ብለው የሚጠሩት። ምክንያቱም ሂዝ አፍተር ሂዝ ዳድ፣ ከዮሴፍ ቀጥሎ ስራውን ሲሰራ የነበረው እሱ ነበር። አገኛችሁ? ቢዝነስ ላይ ሲመጣ ኮራፕትድ አይደለም። ኢየሱስ እስቲ እኔን ክሰሱኝ ብሏል። በምን ትከሱኛላችሁ ካለ ቢዝነስ ዓለም ውስጥ ገብቶ ቢዝነሱ ያለ ኮራፕሽን ሰርቶ የወጣ ጀግና ነው። አሜን። ልተቸው አችልም። አንዳንዴ እንዲህ እንላለን፣ ተቀደሱ ብለን እኮ እኛ መቀደስ ሚስለን ከጓዳ ያለ መውጣት ነው። ኢየሱስ የቢዝነስ ዓለሙንም እኮ ወክሏል በሰውነቱ ማለት ነው። የጸራቢው ልጅ ነው ከተባለ ቢዝነሱ ዓለም ላይ ጌታ አንድም ሰው ሊተቸው የሚችል አካል የለም ማለት ነው። ኮራፕትድ አይደለም። ምክንያቱም ቤተሰቡን ይታዘዛቸው ነበር አይልም ወይ? የጸራቢው ልጅ ከሆነ ኢየሱስ ቢዝነስም ሲራ የሚተችበት ነገር የለም። ቤተሰቡን ሲያስተዳደርም የኢየሱስ የመጨረሻ ትህትና ልንገራችሁ። የመጨረሻው ትህትና በደንብ አድርጋችሁ ስሙኝ። የመጨረሻ ትህትና መስቀል ላይ ጌታ ሊሰቀል ሲል እነሆ እናትህ ብሎታል ዮሐንስ፣ እነሆ ልጅሽ ብሏል። እንኳን እና ቆሞ እየሞተ እንኳን ሪስፖንሲብል ነው ጌታችን። እንኳንና እኮ ነው ብላችሁ እንኳን ቆሞ በህይወት እየተራመደ ቀርቶ መስቀል ላይ ወጥቶ ለእናቱ ሚራራ ጀግና ነው። ይሄ he feel responsible። ዮሴፍ የለማ፣ ዮሴፍ ስለሌለ የእናቱና የወንድሞቹ ኃላፊነት ጌታ ላይ ነበረ። ስለዚህ ይሄውና ልጅ ይዟት፣ እንደውም ይላል እኮ ይዟት ሄደ። ራሱን ዮሐንስ ያለ ይዟት ሄደ ይላል። በምን ልተቸው ነው ጌታ? ሂዝ ዴር ማለት ነው። ይህንን ጀግና ነው እንግዲህ ያዕቆብ ያላመነው። አላመኑበትም ነበረ። ወንድሞቹ እንኳን አላመኑበትም። እኔ እዚህ ጋር እንድትፈወሱ ፈልጋለሁ። መልእክት አለኝ። እግዚአብሔር ጠራኝ የምትሉ ሰዎች ባይቀበሏችሁ እስከምን ጥግ ነው ልትሄዱ የምትችሉት? መልእክታችሁ እየጸና የሚሄደው ሰዎች እናንተን በተቀበሉ ቁጥር ነው ወይስ መልእክታችሁን ባመናችሁት ቁጥር ነው? ብዙዎቻችን እመኑኝ መልእክታችንን መልእክተኛ እንደሆነን ቪዥነሪ እንደሆነን የሚያሳምኑ ሰዎች ናቸው። ይኸውላችሁ ይህንን ነገር ስሙ። ይህንን ነገር ፋይት ካላደረጋችሁ የልጅነት እርግማኖች በጣም ነው የሚከታተላችሁ። ምን የሚል በሉኝ። እዚህ ውስጥ እንኳን እያየሁ ነው ያለሁት። ለምሳሌ ሴት ሆናችሁ አንተ እኮ ወንድ ነህ፣ አንቺ እኮ ወንድ ነሽ፣ አንቺ እኮ ወንድ ነሽ እየተባላችሁ ሚስትነትን መቀበል ያቃታችሁ የቤተሰቦቻችሁ የድምፅ አቅም የቀየራችሁ ሰዎች፣ ሴት ወንድ ሆናችሁ ደግሞ ማንነታችሁ የተቀየረ ሰዎች እያሏችሁ አንቺ እኮ እየተባላችሁ ያደጋችሁ ሰዎች፣ አንቺ እኮ እየተባለ ሰው። ስለዚህ ወንድና ለወንድ ላለው ግንኙነት ክፍት አድርገው ያሳደጓችሁ ያ የገባባችሁ ቃል አይዴንቲቲያችሁን እንዲቀየር ያደረገባችሁ ሰዎች፣ አንቺ እየተባለ ወንዶች በዚህ በተዝለፈለፈ ማንነት ውስጥ እንድትኖሩ፣ ሴቶች ደግሞ ሴትነታችሁን እንዳትቀበሉ
ሰሚሽን የሚለው ቃል የሚረብሻችሁ ሴቶች because you have corruption mindset ነው። ለዚህ ነው ሴትነትን መቀበል ያቃታችሁ። ሰሚሽን የሚረብሻችሁ ሴቶች ጀግና ስለሆናችሁ አይደለም፣ ወንድነት ስለተከተተባችሁ ነው። አድርገውናል፣ አበላሽተውናል። አገኛችሁ ጤነኛ ባል እንዳትሆኑ፣ ጤነኛ ሚስት እንዳትሆኑ ያ ነው። ስለዚህ የዛሬው መልእክት ስሙ። ኢየሱስ ወንድሞቹ ያለመቀበላቸው በጣም የተናገረው ነገር ፓወርፉል ነው አይደል? ዮሐንስ 7 ላይ ደስ ይለኛል። እንዲህ አላቸው። የሚገርም እኮ ነው። ጌታ ይመስገን። እንኳን ኢየሱስ ወንድማችን ሆነ። አሜን። እንኳን ታላቅ ወንድማችን ይሁ ጊዜ ገና አልደረሰምና ጊዜያችሁ ግን ዘውትር የተመቸ ነው። ለየጎራው አሜን። we have a different the kingdom ክብር ሁሉ ለኢየሱስ። እናንተ ጊዜያችሁ የፈለጋችሁትን ብላችሁ መኖር ትችላላችሁ። ምክንያቱም ተልቆ የላችሁ። ምን ተልኬ ይውላችሁ። ራሳችሁን ካልተቀበላችሁ ሰው እንዲቀበላችሁ መፈለጋችሁ ቀውስ ውስጥ ነው የሚከታችሁ። ወደ ትህትናው መጣለው። ኦኬ ወደ እቺ እኔ አንደኛ ነኝ ልትሉ አይደለም እየፈለኩ ያለው ገብቶኛል። አንደኛ የተቀባው ምናምን ብለህ እንድታካብድ አይደለም። እሱ ትፈርጣታለህ። ኢየሱስ ያለው መጀመሪያ ማንነት ቀውስ ውስጥ እንዳይከተል መለየት መቻል አለብን አይደል? ወንድሞቹ እንኳን አላመኑበት ነበር። መልስህ ምንድን ነው? ሻካራ ባራባ አሳያለሁ እግዚአብሔር እንደተጠራኝ ብለህ እንደ እብድ ነብይ ኩላሊት ይፍረጥ ነው የምትለው ወይስ ዝም ብለህ ለውጥ ነው የምታመጣው? Come on guys, come on. የበኩር ልጅ ሙት ብለህ ነው መራገም የምትጀምረው ወይስ በትህትና ነው ራስን መገልጠው? which way የእግዚአብሔር ልጅነትን የሚያረጋግጥበት መንገድ በየትኛው መንገድ ነው ኦፈር ልታደርግ የፈለከው? ኢኮ ፔንፉል ነው። በተለይ እንደ አበሻ ኢጎ አለብን። ወጣቶች ስሙኝ፣ በጣም ኢጎ አለብን እኮ። ለምሳሌ አንተ ምንም አታውቅም ከተባለ ሌሊቱ ሙሉ 3 መጽሐፍ አንብበን እናድራለን። ከዛ መጽሐፉ ምላስ ላይ እንጂ ጭንቅላት ላይ አይገባም። እናስ አውርታ በሶስተኛው ቀን ያልቃል ማለት ነው። የማንነት ለውጥ የሚጀምረው ማንነትን ከመቀበል ነው። ኢየሱስ እንደዚህ ያላቸው ጊዜ ገና አልደረሰም፣ ጊዜያችሁ ግን ዘወትር የተመቸ ነው። ስሙ ከዚህ ያለው ዓለም እናንተን ሊጠላ አይችልም። እኔ ግን praise God ስራው ክፉ መሆኑን እመሰክርበታለሁና እኔን ይጠላኛል። የተለያየልን እያለ ያለው we're different አይደለም እንዴ? እናንተ ወደዚህ በዓል ውጡ፣ እኔስ ገና ጊዜ ስላልተፈጸመ ወደዚህ በዓል ገና አልወጣም። በጣም ቶታሊ የተለያየ ዓለም ነው የምንኖረው። ታይም ሴታችን የተለየ ታይም ነው የምንጠቀም። እስኪ አሜን በሉ በጌታ praise God። ሰዓት አጠቃቀማችን በጣም ይለያያል አይደል? እና የሰዎች የሰዓት አጠቃቀም ትክክልነታቸውን አያረጋግጥም ተልኳቸውን መፈጸማቸው እንጂ። ጀግና የሚያስብላችሁ ተልኳችሁ ማወቃችሁ ነው። ኢየሱስ እዚህ ጋር ነው ከባድ ቻሌንጅ የመጣው። አሜን እሱ አሩ ነው። እንዴት እንደተረዳችሁ ወንድምና እህቶቹ አላመኑበትም ነበር። እኛ እኮ ፓስተሩ ፊቱን እኮ እንጀራ አስመሰለ ብለን ነው ከቸርች የምንጠፋው። ገብቶሃል? ምን ቲክቶክ ላይ እኮ ሰደውኝ ምናምን ብለህ እኮ ነው የምታስነካው። ገብቶሃል? እምዬና ብዬ አልቀበላሉ መለወጤን እንኳን አያምኑም ብለን እኮ ነው። በደንብ አድርጌ ልንገራቸው። በጣም በህይወቴ ከጎዳይ ነገር እኔ ተለውጬ መለወጤን አልቀበልም ያሉ ሰዎች ቀውስ ውስጥ ከተውኝ እያልኩኝ ማለት ነው። ኧረ ተለውጫለሁ ጎበዝ ብላችሁ አትቀበሉ። ኧረ ዊዳቁም ያለው ስትል እናያለና ምናምን ይላል አይደል? እናያለን እስኪ ማቆመን መለወጥ እስቲ እናያለን። እቺ እንደው ሙድ ናት
ምን ፈልገ አንዴ ይውላችሁ ጌታን ነው ብላ ቸርች ሄድኩኝ ለመጀመሪያ ጊዜ ማለት ቺኮች ፈልገን የመጣው ቸርቾች እኮ አፍ አውጥተው ገራጉ እኔ የዛኔ ክሪስ ክሮስ እናንተ አታውቁም ክሪስ ክሮስ አድርገን ነው የምንሄደው ፀጉር ምናምን ነውና እንዲህ ብለህ ነው የምትሄደው ምናምን የዛን ጊዜና አረ ምን ፈልገን የመጣው አሉ ለምን መሰላችሁ ሰዎች ውስጣችሁ ያለውን ነገር ከማየት ይልቅ የወደቃችሁበትን ማየት በጣም ቀላል ናቸው ምክንያቱም የወደቀ ማይንድ ስላላችሁ ሄሎ አንድ ሰው ብርሃን ማየት ከቻለ ሰውየው አይምሮ ተከፍቷል ማለት are you with me guys so ፕሮብሌሙ ምንድነው እዚህ ጋር የተፈጠረውን ነገር ልንገራችሁ it's so powerful ስሙኝ ኢየሱስ አላዘነባቸውም አዘነላቸው እንጂ በፍጹም ይላችሁ ማይ ጋድ ጌታ ተመስገን በእውነት እናንተንም ስለማስተምር ደስ ይለኛል ጌታ ይመስገን ለመሰላችሁ ጌታ በጣም ፋይት የምናደርገውን ነገር ልንገራችሁ እግዚአብሔር ከኛ ጋር ለመሆኑ ምስክር ማሳመን እንጂ ማመን አንፈልግ ልርገመው በጣም ብዙ ጊዜ ነው የምላችሁ በጣም ሲኦል የሚከተል ማሳመን እንጂ ማመን አንፈልግ ማመን ከጀመራችሁ ኢንጆይመንታችሁ ፊታችሁ ላይ ማብራት ይጀምራል ተልእኮ የሚቀይረው መጀመሪያ እናንተን ነው ሚሽን የሚቀይረው መጀመሪያ እናንተን ነው come on praise god hallelujah praise god ክብር ሁሉ ለኢየሱስ ይሁን አንተ ያላመንከውን መለወጥን እንዴት ሰው እንዲያምንልህ ትፈልጋለህ አንተ ያላመንከውን የእግዚአብሔርን ጸጋ ሰው እንዲያምንልህ ለምን ትፈልጋለህ አይዴንቲቲ ክራይሲስ የሚጀምረው ራስን ካለ መቀበል ነው እግዚአብሔር ሰላም ያለውን ነገር እየሰማችሁ ነው ጋይስ በጣም ፋይት እያደረግን በዚህ ዘመን ሚዲያው በሉ እናትና አባት በሉ ቤተክርስቲያን በሉ ህዝብ እየተጨራረሰ ያለው የሚጀምረው ከውጭ እንጂ ከውስጥ አይደለም for you surprise ያዕቆብ መቼ እንደተለወጠ አሳያችኋለሁ ኦኬ አንድ ነገር ልንገራችሁ ኢየሱስ ባደረጋቸው መልካም ነገሮች በጠቅላላ ያዕቆብ መለወጥ አልቻለም ይህን የሚያስፈራ ያዕቆብ መጽሐፍ ቢያንስ 50 ህጎችን ጽፏል ማርቲን ሉተር መጽሐፍ አዲስ ኪዳን ውስጥ አይገባ ብሎ ከተከራከረበት አንዱ መጽሐፍ ያዕቆብ መጽሐፍ ነው አይገባም ብሎ ለምንድነው እምነት ያለ ሥራ የሞተ ነው የሚለውን ቃል ማርቲን አንስቶ ኖ እምነት ሰው የሚጸድቀው በጸጋ ነው በእምነት ነው የሚል ስላለው ያዕቆብ የተነሳበት ኮንቴክስትን እነግራችኋለሁ ያዕቆብ የተነሳበት ኮንቴክስት ህግን ስለመጠበቅ ከማቴዎስና ከወንድሙ ባህሪን የተነሳው ሉተር ደግሞ የተነሳው ከካቶሊክ ስለሆነ ነው በጣም የሚያመው ስለ ህግ ሲነሳ ምክንያቱም ሰዎች በሥራ ነው የሚጸድቁት ለቤተክርስቲያኗ መልካም ነገር በማድረግ ነው የመንግስተ ሰማይ ቁልፍ ያለው በፖፑ እጅ ነው የሚል በጣም የደከመ ነገር ሲናገሩ ኖ አይደለም ሰው የሚጸድቀው ብሎ ከሮሜ ላይ ሉተር ሲገባው አንድ ብርሃን ሰው የሚጸድቀው በሥራ አይደለም ጻድቅ በእምነት በህይወት ይኖራል በጸጋ ነው ብሎ አለ ማለት ነው ሉተር ከዛ ያዕቆብን መጽሐፍ ሲያነበው ደግሞ ያለ ሥራ የሞተ ነው ሲል ይሄማ ኮንትራዲክት ያደርጋል መልሶ ህጉስ ሊቀር ይሄንን አልቀበለውም ብሎ አንደኛው የተሟገተው አገኛችሁ እዚህ ጋር ነው በጣም የተሟገተው በደንብ አድርጋችሁ ስሙት ያልገባው ነገር ያዕቆብ ህግን ያወራው ከኦልድ ቴስተመንት ተነስቶ አይደለም ምክንያቱም
ብዙ አታገኙም። ብዙ ጥቅሶችን አታገኙም። ያዕቆብ መጽሐፍ ላይ ኦልድ ቴስተመንትን ኮት አላደረግም። ብዙ አታገኙ። ኮት ያደረገው ከማቴዎስ ምዕራፍ 5 ላይ ከታላቅ ወንድሙ ነው ኮት ያደረገው። እያወራ ያለው ፕራክቲካል ላይፍ እንጂ የሚጸደቀው በስራ ነው እያለ አይደለም ያዕቆብ። ያዕቆብ ይኸውላችሁ ኢየሱስ ሳያወራ በህይወት ገብቶበታል። አሮን ነው አወይዚ ላይክ እንትን አይታችኋል። መዳን የመጣው አንደኛ ቆሮንቶስ ምዕራፍ 15 ላይ ሄደን እናነበዋለን። ያዕቆብ የተለወጠው ኢየሱስ ከሙታን ከተነሳ በኋላ ነው ታየው የሚለው። ሃሌሉያ! ታየው የሚለው ኢየሱስ ሲያደርገው የነበረው አብን የሚመስለው የህይወት ስታይሉ አልቀየረው። ያዕቆብን አልቀየረው። አዳንዴ እንዲህ ይላል ሰው በህይወት ነው የሚቀየረው ምናምን። ያዕቆብ ለምን አልተቀየረም በህይወት? ንገረኝ። አዩት ሚ ጋይስ ለምን ያዕቆብ አልተቀየረም? ያዕቆብ የተቀየረው ኢየሱስ ከሙታን ከተነሳ በኋላ ታየ፣ ለ500 ታየ። ከዛ በኋላ ለያዕቆብ ታየ ይልና ከዛ እንደ ጭንጋፍ ለምታይ ለኔ ደግሞ በመጨረሻ ታየ። ያዕቆብ ህይወቱ የተቀየረው ኢየሱስ ከሙታን ተነስቶ የተገለጠለት ጊዜ ነው እንጂ አብሮት አድጎ አንድ ቤት ኖረው አልተለወጠም። አናኔ ራሳችሁን ትከሳላችሁ። በእኔ ኃጢአት ነው እንትና የጠፋው በእኔ ጽድቅ ነው ምናምን የቆመው። በአንተ ጽድቅም የሚቆም ሰው የለም፣ በአንተ ኃጢአትም የሚጠፋ ሰው የለም። መንፈስ ቅዱስ ከነካው መምጣቱ አይቀርም። ብርሃን እስኪያገኘው ነው። በዚህ ራሳችሁን እንዳትኮንን። ኦፍኮርስ ልናሳይ ይገባል የጌታን ህይወት። በእነሱ የመዳን ህይወት ውስጥ ግን የመንፈስ ቅዱስ ድርሻ እንጂ የኛ በምንም አይነት እርዳታ የተቀደሰ ህይወት አይደለም። እንደው የፈለገ ብትሆኑ የተቀባ ብትሆኑ ሰዎችን ወደ መዳን አታመጡ። ሰዎችን ወደ መዳን ሊያመጣ የሚችለው የመንፈስ ቅዱስ እርዳታ ብቻ ነው። እንዳትስቱ። ይህንን ከኮንቴክስት እንዳትወጡብኝ። ከዚህ ኮንቴክስት እያወራን ያለው ከያዕቆብ አንጻር። ስለዚህ በጌታ አንብበው፣ በጌታ እንመጣበታለን። በጣም ዴሊቨረንስ ማግኘት ያለብን ቃል ነው። በደንብ አድርጋችሁ ስሙኝ። አይዴንቲቲ ክራይሲስ ውስጥ መግባት ካልፈለጋችሁ ሰዎች እንዲቀበላችሁ ሳይሆን ራሳችሁን ተቀበሉ። በክርስቶስ ኢየሱስ እንደተለወጣችሁ። ብዙዎቻችን በተለይ ወጣት ሆነን ስንቀር በዚህ ዘመን እያበድንና ያለነው እየተጎዳን ያለነው ሰዎች ለእኛ ያላቸው አመለካከት ነው እያጦዘን ያለው። ስንቶቻችሁ ይህ ነገር አስቸገራችሁ? በተለይ አገልጋዮች በሉ ሰዎች በሉ ይህ መተዋ አይመስለኝም አንተ የምትለወጥ ስንቴ ብለው ምን እዚህ ትንጣጣለ? ዝም ብለህ ለጊዜው ነው እንደዚህ ፖል እየተብለህ አታውቅም? ምን አስሬ መጽሐፍ ይዘህ ሲሉ ሰምቻለሁ። አንዴ ምንድነው አንተ ዝም ብለህ ኖት የምትይዘው ምንድነው? ምን ታካበዳለህ የሚሉ ሰዎች ማለት ሲጠነዙ እኮ ነው እነሱ ሲጠነዙ። እኔ ቆሜ ያው ታውቃላችሁ ብዙ አካውንት እንዳለኝ እየሰማሁ ሄዳለሁ እና በጣም ገርሞኝ ላይክ እንዴት ሰው አፕሪሺየት እኔ ማየው የእናንተን ድርቀት ነው። ወጣቱ በየትኛውም አቅጣጫ ረሃቡ ሲገባ ያ ረሃቡ አፕሪሺየት መደረግ ረሃቡን እኮ ያመጣው ጌታ ነው። በነገራችን ላይ ማንም ሰው እኔ ጌታ ራበኝ ካለ እንዲህ ብዬ አልሰማውም። እውነቱን ነው የምለው ጌታ እንደዚህ ብዬ አልሰማውም። ምክንያቱም ነገ ቢወድቅ ከነገ ወዲያ ይነሳል የሚል እምነት አለኝ። ክብር ሁሉ ለኢየሱስ ይሁን። ለነገሩ ፓሽን ሲጠፋብህ እንደዛ ነው። መንደድ ስታቆም እንደዛ ነው። ምክንያቱም ላንተ ሚዲያው ጌም መጫወቻ ነው፣ ለእኛ ግን የህይወት መለወጫ ስለሆነ እኛ ኮምፕሮማይዝ አናደርግም። በትክክል እንሰማለን፣ እግዚአብሔር ይረዳናል። አዩት ሚ ጋይስ ከኔ ጋር ናችሁ? ክብር ሁሉ ለኢየሱስ ይሁን። ስለዚህ በጣም እንለወጣለን። እስ ይለወጣለሁ እያላችሁ ጻፉ። በጣም እንለወጣለን። እግዚአብሔር ይረዳናል። ክብር ሁሉ ለኢየሱስ ይሁን። አንተ በአባትህ ዱላ ነው እንዴ ቆምከው? እንዴ ጸጋ ከሆነ ለኛ የማይሰራ እንዴ? አዩኪድም በጣም ነው የምንለወጠው። ክብር ሁሉ ለኢየሱስ ይሁን። በጣም ነው የምንለው። ጌታ በጣም ይረዳናል። ክብር ሁሉ ለኢየሱስ ይሁን። ስለዚህ አስቡት
ያዕቆብ የተለወጠው በኢየሱስ የህይወት ቅድስና አይደለም፣ በመንፈስ ቅዱስ አማካኝነት ከሙታን በመነሳት ስለተገለጠለት ነው ያዕቆብ የተለወጠው። እዛ ጋር ነው ተርኒንግ ፖይንቱ። ተርኒንግ ፖይንቱ እዛ ጋር። ግን ቅድም እንዳልኳቸው እሺ እናንብበው። አንደኛ ቆሮንቶስ ምዕራፍ 15 ላይ ሄሎ ማን ያገኘው? ቁርአን ነው ያዛችሁ? ቁርአን ነው ያዛችሁ? ቶላታው መሽን ቁጥር ስንት ላይ ነው? ከአንድ ጀምሮ። ወንድሞች ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ሃሌሉያ። አማን። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረን። መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12፣ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙቱ እስካሁኑ አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብም ኋላም ለሐዋርያቱ ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለመሆን ለኔ ደግሞ ታየኝ። አሜን አሜን። ሰው ቁጥር 1 ላይ ምን የቆማችሁበት፣ የዳናችሁበት፣ የተደላደላችሁበት ወንጌል። ፕሬዝ ጋድ ሃሌሉያ። ይሄ ወንጌል የለወጠን ይውላችሁ። ወንጌል ማለት ኢየሱስ ሞተ ብቻ ሳይሆን ተነሳ ነው ወንጌል። The gospel is not Christ that died. He raised from the dead. ሞት ከሆነ ሰው ሁሉ ይሞታል፣ መነሳት ግን ሰው ሁሉ አይነሳም። ወንጌልን የለየው መሞት አይደለም፣ ከሙታን መነሳት ነው። ፕሬዝ ጋድ። ለየት የሚያደርገው ደግሞ የእግዚአብሔር ልጅ መሆኑ ነው፣ ቃል ሥጋ መሆኑ ነው። ስለዚህ ጋስፕልን ጋስፕል ያሰኘው መሞቱ ብቻ ሳይሆን ከሙታን መነሳቱ ነው። ይሄ ነው በጣም ለውጥ ያመጣው። በነገራችን ላይ የኢየሱስ ሞት የሰው ልጆች ጥያቄ መልስ ነው። ልርገበው። የኢየሱስ ከሙታን መነሳት የሰው ልጆች ሁሉ ጥያቄ መልስ ነው። ይዛውስ ማን አለ? ያዕቆብም ጭምር። ለምንድን ነው በሉ? በጣም ከባድ ጥያቄ የሚነሳው በዓለማችን ላይ ያልተመለሰ ጥያቄ፣ ሰው ከሞተ በኋላ የት ይሄዳሉ? የደፎል ሂውማን እኮ ነው የምላችሁ። ከዚህ በፊትም የነበሩ እየኖሩ ያሉ የሚመጣው ትውልድ ጥያቄ ውስጥ የሚገባው ከሞት በኋላ ሰው ምን ይሆናል የሚለው ጥያቄ ነው። ጳውሎስ ያበደለት ይሄ ወንጌል ጥያቄውን የመለሰት ኢየሱስ ነው። ተነስቷል፣ አይቼዋለሁ። ለ500 ታየ፣ ከዛ ለያዕቆብ ታየ፣ በመጨረሻ ለእኔ ታይቷል። ሞት መልስ ያገኘው በኢየሱስ ትንሣኤ ነው። ሞት መልስ አግኝተዋል። ከዛ የሚደንቅ ቃል አለ አይደለ? ደመና ተቀበለችው ይላል፣ ሄደ። ከዛ ኢየሱስ እንደዚህ ብሎናል አይደል? አስቀድሞ ሄዳለሁ ብሎናል። ሞታለሁ አይደለም ያለው፣ ሄዳለሁ ብሎናል። ሞታለሁ አይደለም፣ ሄዳለሁ ብሏል። መልስ ተገኘ። ለካ ከሰው ከሞተ በኋላ የት ይሄዳል የሚለውን ጥያቄ ኢየሱስ መለሰለን። የሚኬድበት ቦታ አለ ብሎ አሳየን። እንደዚህ ብሎ ሄደ ሄደ ሄደ። ደመና ወሰደችው፣ መላእክቶች መጥተው ወሰዱት። ሃሌሉያ። መልስ አግኝቷል። ከሞት በኋላ ህይወት አለ። በምን አወክ በሉኝ? ኢየሱስ ነገረኝ፣ አሳየኝ። በትምህርት አይደለም፣ አሳየኝ። የኢየሱስ ትንሣኤ መልስ ነው። ሃሌሉያ ሃሌሉያ። ወስዳችኋለሁ ብሎኛል። ሞት መልስ አገኘ። ክብር ሁሉ ለኢየሱስ ይሁን። አስባችሁታል? እንደ ሰው የተቀበለው ያዕቆብ እንደ መሲሁ ሲነሳ ተገለጠለት። ወንድምነቱን አልካደም፣ አብሮትን የኖረው አንድ ጉድ አደረገው። ከሙታን በመነሳት መሲህነቱን አረጋገጠ። ክብር ለኢየሱስ። ሃሌሉያ። እንደ ወንድም ተቀብሎት ሲኖር ሳለ ለካ እንደ ሰው የኖረው ኢየሱስ
እንደ መሲሁ ተነሳና ሳየው ይህንንማ እቀበለዋለሁ ብሎ እንዲህ አለ፣ ወንድም ተብዬ ልጠራ አይገባኝም አለ። የኢየሱስ ክርስቶስ ባሪያ የሆንኩት እኔ ያዕቆብ ብሎ አለ ራሱ። ማይ ጋድ ካም ኦን ጋይስ፣ ማይ ጋድ ማይ ጋድ፣ ሃሌሉያ ሃሌሉያ። እኔ በእውነት ጌታን ወደዋለሁ። ይሶ እንትን ስዕብናው ራሱ ኦ ጋድ አይታች ኦ ጋድ ሳያወራ የእግዚአብሔር ልጅ ነኝ ሳይል የተለየ ምግብ አምጡልኝና ልብላ ሳይል እንደ ሰው የኖረ እንዲቀበሉት ያላካበደ ጀግና ነው ያለን። ዘርዘራችን ይገዛለት፣ ዘርዘራችን ሃሌሉያ፣ ዘርዘራችን ባሪያ ይሆንለት ምንም ሳያካብድ። It's not awesome guys? መሲህነቱን ከሙታን በመነሳት ያረጋገጠ ያላካበደ ጀግና ነው ያለን። ክብር ሁሉ ለኢየሱስ ይሁን። ምን አይነት በእውነት እንደ ወጣት ልንገራችሁ፣ ምን አይነት ኢጎ ውስጣችን አለ መሰላችሁ? ከባድ የማንነት ቀውስ ስላለ ነው ሰዎችን ለማሳመን የምንሄደው። እየተናገሩት እንዳልተናገሩት ሆኖ የኖረ አልቀበል ሲሉት እንዲቀበሉት ያላካበደ ምንም አላደረገ። አንዳንድ ሰዎች እንደሚሉት በደመና እንጨት ሳያስር። ክብር ሁሉ ለኢየሱስ ይሁን። ጸጥ ብሎ የኖረ ጀግና ነው ያለን። ምን አይነት ትህትና ነው ጋይስ! ምን አይነት ትህትና ነው! ያዕቆብን መጽሐፌን ሳምንት ሳነበው አስለቀሰኝ። ምን አይነት ጀግና ነው ያለኛል ጌታ። እኔ ሶማሌ ቤተሰብ ነው ያለኝ። ስሙኝ በደንብ አድርጋችሁ። በጦርነት የሚያምን በማሸነፍ ነው የምናምነው። 40 ዓመት መሳሪያ ሶማሌ ይዞ እስካሁን እየተዋጋ ነው ያለው። ይገርማቸዋል። እየተገዳደለ ጦርነት የማይሰለቸው ትውልድ ውስጥ ነው የነበርኩት። ጀግናን ጀግና የሚያሰኘው በመግደል ነው። ኢየሱስ ግን ዝም በማለት ነው ጀግንነቱ የታወቀው። ስለዚህ ያዕቆብ ሕግ ባይጽፍን ይገርመኛል እንዴ ተው የሚል ተው አላየውም። ከታላቅ ወንድሜ አይነት እኮ ስታፍ ነው። 5ቱንም ምዕራፍ ሂዱና እዩ። ወንድሙ ነው ኢንፍሉዌንስ ያደረገው ሰውየው። ጸጥ በሉ። the influence of the life ነዋ። ያዕቆብ እኮ በጣም ከባድ መጽሐፍ ነው የጻፈው። ኬታ መጣው ይሄንን ነገር? ያዕቆብ እኔ ባሪያ ነኝ ብሎ ካለ በቃ ጤነኛ አይደለም። ምን አይነት አለዋወጥ ነው የተለወጠ? አዩልም ጋይስ፣ ምን አይነት ኢንፍሉዌንስ ቢገባበት ነው? እዚህ ያዕቆብ ማቴዎስ ምዕራፍ 5 የተራራውን ስብከት ነው ኮፒ ያደረገው እንዳለ ነው እኮ ምላችሁ። ዝም በል፣ አትሳደብ፣ ትዕቢተኛ አትሁን፣ መከራ ሲመጣብህ አሚን በል፣ ተፈትነ ሲጨርስ ድንቅ ሰው ትሆናለህ፣ ወርቅ ትሆናለህ። ያዕቆብ ነካ ማይ ቢግ ብራዘር፣ ታላቅ ወንድሜ እንደዛ ያሳየኝ። ታውቃላችሁ አንዳንዴ ሰዎች ከሚያወሩላችሁ ይልቅ የሚኖሩት ኑሮ ህይወታችሁ ውስጥ እንደ ምህልቅ ገብቶ ይቀመጣል፣ ሳታውቁት ማለት ነው። ገቶቻል የሚያወሩት ነገር አይምሯችሁን ይቀይራል፣ የሚኖሩት ኑሮ ግን ልባችሁን ይቀይረዋል። James, he changed his life because of the walk of Christ. ከክርስቶስ ኢየሱስ ጋር የሄደበት አካሄድ ነው ሰውየውን ለአንዴና ለመጨረሻ የለወጠው። በቤተ ክርስቲያን ታሪክ ውስጥ ያዕቆብ አንድ ከሚጠራበት ስም አንደኛው ምንድነው ታውቃላችሁ? the man of few words ነው የሚባለው። በጣም ጥቂት ቃላቶችን ነው የሚናገረው ያዕቆብ። the second one is the man of the prayer ነው የሚባለው ያዕቆብ። የጸሎት ሰው ነው የሚባለው። በዘመኑ ሁሉ የሚገርማችሁ ኢየሱስ ከተገለጠለት በኋላ ቅድም ፖልዬ የነበረው እስኪሞት ድረስ ያዕቆብ በጸሎት ነው ዘመኑን የጨረሰው። he is the man of few words። በጣም ጥቂት ቃላቶችን ነው የሚናገረው። ጌታ መጣው። የቤተ ክርስቲያን ታሪክ ወይ መሰከረለት። ጌታ አመጣው ያዕቆብ።
ኬት አመጣው? ኬት አምጥቶት ነው? በሚገርም ሁኔታ ዝም በሉ። አንደበቱን የሚገታ ሰው ሰውነቱን ሁሉ ይቀድሰዋል፣ ይለወጣል ብሎ ያለው ኬት አምጥቶት ነው? ምክንያቱም ወንድሙ 30 ዓመት ሳያካብድ ጸጥ ብሎ ነው የኖረው። መሲህ ነኝ ጌታ ነኝ ሳይል ጸጥ ብሎ አዩት ሚ ጋይስ አላየውም። እስኪ አንደበት ላይ ነው በጣም የጻፈው እናየዋለን አይደል? 1 ላይ 3 ላይ ትዕቢት ላይ የተናገራቸው ኬት አመጣው ያዕቆብ? የትኛው ትህትና ነው? ሲሳደብ አልነበረም? ዮሐንስ 7 ላይ የሚገርም ቃል ላሳያችሁ። ሌላ ኢየሱስ እያስተማረ እያለ አቲኝ ማቴዎስ 13 ላይ ይመስለኛል እያስተማረ እያለ ሰዎች መጥተው ወንድምህና እናት ይፈልጉሃል አሉት። ከዛ ኢየሱስ እንደዚህ አለ፣ ወንድሜ ማን ነው? እናቴስ ማናት? አጌታችን ማናት? የአባቴን ቃል ወይም የአባቴን ሕግ ቃል ሰምቶ የሚያደርግ አይደለም ወይ ብሎ አለ። ከኔ ጋር ናቸው። ስሙኝ፣ እነሱ አልተቀበላቸውም። አሁን ማች የምናደርገው ኢየሱስ የመጣበት ተልእኮ ነው። ኢየሱስ ያስባለው። ሃሌሉያ። አልተቀበሉትም። አይቀበሉኝም። እኔ የሚቀበለኝ አለ የእናት የአባቴን ቃል ሰምቶ የሚያደርገው ነው አለ ጌታ። እንዳልተቀበሉት ነው እየተናገረ ያለ። ዲያናር አፍተር ሚ ዲያናር አፍተር ኖ። እናቴ ማናት? ወንድሞቼስ ማን ናቸው? ሰምቶ የሚለው ማን ነው? እግዚአብሔርን ሕግ እየተናገረ ያለው ራሱ ኢየሱስ እኮ ነው። ሰምቶ የሚታዘዙ አይደሉም ወይ? አዩት ሚ ጋይስ። ክብር ሁሉ ለኢየሱስ ይሆን። ከኔ ጋር ናችሁ? ይህንን ማንነት ይዘውት ጌታ በመኖር የኖረ ጀግና። ሃሌሉያ። ያዕቆብን ሳያስተምረው ለውጦ ሄዷል። እሺ ሁላችሁም ወድሃለሁ እያላችሁ ጻፉ እስቲ። ያ ከመዋል 12 ላይ እሺ ወድሃለሁ ጌታ በሉት። በእውነት ጻፉለት እስኪ ለጌታ። ታውቃላችሁ ሞኝ እንደሆንኩኝ። ሃሌሉያ ሃሌሉያ። ሳያወራ ለውጦ ሄደ። ታውቃላችሁ ታሪክ ስታነቡ መሐመድ ላይ ለላዋሻና ምድር ሱላ ካላልክ ይቆርጥ ነበር አንገት። እኔ ነብይ ነኝ ብሎ ነው የሚላቸው፣ እየገደለ ማለት ነው። ኢየሱስ ጸጥ ብሎ ነው ያስቀበለው። ዳስ ማይ ሂሮ፣ የኔ ጀግና። ሃሌሉያ። እመኑኝ ጌታ እስልምና ትክክል ቢሆን አልቀበለውም። ክብር ሁሉ ትክክል እንኳን ቢሆን ፌር አይደለም ብዬ አልቀበልም። እስልምና ፌር አይደለም። ኢየሱስ ወንድሞቹና እናቱ ቤት ቁጭ ብሎ 30 ዓመት ተቀበሉን ሳይል የኖረ ጀግና ነው ጌታ። እኔ ወደዋል። እንትን ራሱ እኮ ለአይምሮ ይመጥናል አይደል? እንዲህ አይነት ትህትና አንዳንድ ታሪኮችን ለማገላበጥ ሞክራለሁና በተለይ የጦርነት ሰዎች በጣም ነው ደስ የሚሉኝ። በጣም በዓለማችን ላይ ድንቅ ጦረኛ የተባሉ የቻይና የሚገርም መጽሐፍ የጻፉ ሰዎች አሉ፣ ስለ ጦርነት ሲስተም ማለት ነው። በጣም ዳይናሚክ የሚታወቁት። የሚገርማችሁ ነገር ዲያር ዋሪየር እንዴት አንድ ከተማ በአጭር ሰዓትና በአጭር ጊዜ እንደሚያዝ እንዴት ሰላዮችን ልከው መቆጣጠር እንዳለባቸው የሚጽፉ ሰዎች አሉ። ኢየሱስ ግን እንዴት መሞት እንዳለብህ፣ እንዴት አፍ መዝጋት እንዳለብህ፣ አቲቲዩድ እንዴት መለወጥ እንዳለብህ የማይቻል እኮ ነገር። ዓለማችን ሂሮ ብለው የመዘገቡላቸው ሰዎች ዓለምን እንዴት ማጥፋት የቻሉ ሰዎች ናቸው። አንደበቱን የሚገታ ብሎ ጳውሎስ አስቀመጠልን። ያዕቆብ አንደበቱን የሚገዛ ሰው ሰውነቱን ሁሉ እንደሚገራ ቅዱስ ሰው ነው ብሎ አለ። ኬታ መጣው ያዕቆብ ታላቅ ወንድሙ። እኔ ልባርካችሁ። በዚህ ትውልድ መካከል ለውጥ ካመጣን አይቀር አፋችንን ዝም በማለት ስሜታችንን በመግዛት ሃሌሉያ መልስ ባለመመለስ ጌታ ይመስገን። እንዲህ አይነት ጀግና ከተገኘ ልንገዛለት ግድን።
ዓለም ካፈራቸው አንድ ድንቅ ሰው እኮ ኢየሱስ ብቻ ነው። አይመስላችሁ? የትኛውም የሃይማኖት መሪ በእንደዚህ አይነት ልክ ስታንዳርድ አታገኝ እንደ ጌታችን እንደ ኢየሱስ። ዕብራውያን ምዕራፍ 1 ላይ ሲናንብበው መልኩን ይዩት እስቲ፣ መልኩን ይዩት። ድንቅ ሰው ኢየሱስን ድንቅ ሰው ነው ያልኩት። የስ ድንቅ ሰው ብየዋለሁ። አንብቡት እስቲ ዕብራውያን ምዕራፍ 1። እንደዚህ ይላል፣ በጌታ በኢየሱስም አነባለሁ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ልጁ ብሎ ይጀምራል። ከዛ ስሙ፣ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። ሃሌሉያ ሃሌሉያ። the character of the son የልጁ መልክ የባህሪው መንጸባረቅ ነው ይላል። የክብሩ ምሳሌ ነው። ዓለማትን ፈጥሯል። መፍጠር ብቻ አይደለም፣ ፈጥሮ ያስተዳድረዋል ይለናል ስለ ልጁ ሲናገር። the same Christ ነው ከወንድሞቹ ጋር ጸጥ ብሎ የኖረው። አይገርም? the same Christ ዓለማትን የፈጠረው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ከሆነው አንዳች እንኳን ያለ እርሱ አልሆነም። ያለ እርሱ የሆነ ነገር የለም። ግን ጸጥ ብሎ ደግሞ ኖሯል። እያሾፉበት መልስ አልመለሰላቸውም። እየተገረፈ አላልኩም፣ አብሯቸው ለሚያድጉ ማለት ያዕቆብ ምን ቀየረው? አንደበት ላይ ፎከስ ያደረገበት። ሌላው በጣም የገረመኝን ነገር ልንገራቸው። ያዕቆብ መጽሐፉን ሲጽፍ መቼም አንብባችሁታል ያዕቆብን መጽሐፍ። ይሄም መጽሐፍ ያዕቆብ ሲጽፈው ቆይ አንድ ጊዜ ክብር ሁሉ ለኢየሱስ ይሁን። ያዕቆብ የኢየሱስ ክርስቶስ ባሪያ ነው ብሏል አይደለ? እነኛ አለ 5ቱ ምዕራፍ ላይ አብረን ስንበላ ብሎ ጽፏል። ቤት ውስጥ የዛኔ ስናሳልፍ እናታችን ስገርፈን ብሏል። እኔ አሳብዶኛል ይህ ነገሩ። ከኢየሱስ ጋር እንደ ወንድም እንደ ፋሚሊ ያሳለፈውን ነገር አልጻፈም። በምንም ነገር የለውም ወይ ሰውዬ? በአቋራጭ አይደለም፣ በመሞት ነው መክበር የፈለገው ያዕቆብ። ወንድምነቱን ለማሳወቅ የሄደበት አካሄድ የለም። ስሙኝ ግን ኢየሱስ አምላክነቱን ለማስተዋወቅ ቤታቸው ሲኖር ሳለ የሄደበት አካሄድ የለም። ያዕቆብ ከማን ይማር? ይታያቸዋል። ኦቶሪቲ ያገኘው ወይም ደግሞ ገላትያ ላይ እንደነገረን ጳውሎስ አማድ ብሎ ከተጠሩት ከነዚህ ከሶስቱ ከዮሐንስ ከጴጥሮስ ከራሱ ጋር አንዱ ሆኖ የተጠራው ያዕቆብ አካብዶ አይደለም፣ ተለውጦ እንጂ። ፕሬዝ ጋድ ተለውጦ ነው። the life change ያዕቆብን ያለመቀበል የማችለው ህይወቱ በመለኮት ኃይል ተለውጦ በወንድሙ ካራክተር ስለተለወጠ እሱን ኤልደር ያለ ማድረግ አትችልም። ይህ ሰውዬ በአቋራጭ እንደ አንዳንዶቻችን መጥቶ ቢሆን ኖሮ ሜንሽን ያደርግ ነበረ። የዛኔ ይገርማችኋል፣ ቁጭ ብላ እንጨት እየሰራን እያለ ጠረጴዛ እንዲህ እኮ የሆነ ቃል በርቶለት ኢየሱስ ምናምን ብለዋል አለ። አንዳንዱ ከወርት የነብይን ተናጋ አብረን እንኖረናል ይላል። ለምን አብረህ አትጠመቅም? ምን እንትኑ
አንዳንዱ እኮ በላይ የኛው ቤተክርስቲያን ምን አይበላል ማሪ ኢጎ እኮ ነው። እሱ ኢጎ እኮ ነው ታውቃላችሁ። የተመተው የመጀመሪያ ማስተር ሳይንስ ሰራ እንትን ነበረ የተማርኩት እና ያነበብኩት መጽሐፍ ይገርማል። 14 መጽሐፎች የመጀመሪያ ወር ላይ ቶሎ ጨረስኳቸውና ሲል እዛ ቆመ ማለት ነው። ወይኔ እኔ ማይም ወይኔ መጽሐፍ እየገዛው ቤት ይደረድራለሁ እንጂ ተላለ ቆመ ማለት ነው። እንደዚህ አገኘ እና ይገርማል። እና የዛኔ ጌታ ሲገለጥልኝ በጣም ይገርማል። እና እንትኑስ ነበርኩ ምናምን ብለህ ትላለህ። ብለሲንግ አይሆንም፣ ከርስ ነው፣ ትውልድን ይገላል። እንዴት ዲቫይን ኔቸር ይዘህ ጸጥ ብለህ ትኖራለህ እንደ ኢየሱስ? እኛ ቤት በጣም ይገርማል። ቁርስ በልተን ምሳ የምንበላውን አደግምም እና እኔን ታበላኛለህ? ለምን ነው የምንነግረኝ? ያዕቆብ ጌታ አምጣው። ያዕቆብ እኔ ብሎ ለመናገር ከወንድሙ አልተ እኔ ባሪያ ነኝ። I am the slave of God. My God. ሃሌ 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 ሃሌ። ለዚህ እኮ ነው ጌታን ነው የምላቸው። እኔ እስልምና ትክክል ቢሆን አልሆንም፣ ክርስትና መኖር ቢያቅተኝ እስላም አልሆንም። መኖር ቢያቅተኝ ክርስትና መኖር ቢያቅተኝ እስላም አልሆንም። ምን አይነት መልክ ነው ይሄ መልክ? ምን አይነት ትህትና ነው ጋይስ? የኢየሱስ ክርስቶስ ባሪያ የሆንኩት የእግዚአብሔርና የኢየሱስ ክርስቶስ ባሪያ የሆንኩት እኔ ያዕቆብ አለ። መች ወንድሙ ሲናገር ሰማ? የአብ ብቸኛው ልጅ ነኝ ብሎ አላወራማ ጌታ አይደል? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ያለን እሱ ኢየሱስ አይደለም፣ ዮሐንስ ነው የተገለጠለት። ኢየሱስ ስትሉ ጸጥ። አይ ደስ ይለኛል። አንዳንድ ሰዎች እየተሸወዱ የሚሰሙ ሰዎች በጣም በነገራችን ላይ በአራዳው ዓለም እኛ በነበርንበት ክብር ሁሉ ለኢየሱስ ሲሆን ፋራ ከሆንክ አትሰደብም። ምን እንሸበለላለን? ምንም ችግር የለም። አካብድ ምንም ችግር የለም። በቃ ወይኔ አልባነንም ተብለ ሳክሱን ጀመረው ተብለ ዝም ትባለ። እኔ እኮ ታውቃላችሁ እንዴት ክርስትናው ዓለም እንዲህ መሆን ያቅተናል? በተለይ ቴዎሎጂያንስ ሲሆኑ ማለት ነው። ሁለት መጽሐፍ አንብበው በሶስተኛው ላይ ይሳደባሉ። አታነብማ አልተማርክማ ምናምን ብሎ ይሳደባል። ይኸው ኢየሱስ ከዛ በኋላ ደግሞ ስድብ ትክክል አይደለም ያለ ሰው የሆነውን ነገር ቢነገረው እንትን አይደለም ይላል። ስድብ አይደለም። ለምሳሌ ውሻ ብዬ በለ መጽሐፍ ውሻ ስለሚል ነው ብለ ታጠነክረ ቶነን ራሱ ሲሰማው እኮ ውሻ እንደሆንክ እኔም እነግርሃለሁ ማለት ነው። ይኖረም ሲክልክ ነው እንትን በለው how can የውስጥን ቁጣ መጽሐፍ ውስጥ ተደብቀ ልትሞግት ትሞክራለህ? እና ያዕቆብ ሲናገር እንዳል የኢየሱስ ክርስቶስ ባሪያ ነኝ። በነገራቸዋለሁ ስሌቭ ነው። ስሌቭ የኢየሱስ ክርስቶስ ባሪያ ግሪኩን ወርድ እኮ ነው ያለው። ባሪያ ስሌቭ፣ አገልጋይ አይደለም። ስሌቭ ራይት የሌለው ማለት ነው። ምንም ራይት ጆሮውን የተበሳ ማለት ነው። ሃሌሉያ። የእናንተን እያልኩ አይደለም፣ የድሮውን ነው። የአሁኑማ ብራዘር አንገቱን ሁላ ብትበሳ አትለቀንም። ኦኬ ጌታ ይመስገን። ምን አይነት ለውጥ ነው ጋይስ? ምን አይነት ውበት ነው? የሚገርማችሁ ነገር ልንገራችሁ። ያዕቆብ ለውጥ እዛ ጋር ጀምሮ ቀጥታ ግን የኢየሱስ ክርስቶስ ሕይወት ሲገባበት ያለውን ነገር እስኪ እዩ። ገላትያ ምዕራፍ 2 ላይ እናያለን። አማት ተብሎ የተጠራበት ቦታ ነው። ጳውሎስ የጠራበት የአዲስ ሊደርሺፕ ላይ ትንሽ ባወራ ደስ ይለኛል። ኦኬ
ያዕቆብ እንዳልኳችሁ እዛ አማር ተብሏል። ሐዋርያ ሥራ ምዕራፍ 15ንም ታወጡልኛላችሁ፣ ያዙት። ኦኬ እናወራዋለን። ግን ይሄ አማድ የተባለው ያዕቆብ እንዳልኳችሁ